ሰላም ጋይስ እንዴት ሰነበታችሁ? ቪዲዮ ማውራት የሚፈልግ ሰው ካለ ማውራት ይችላል። ዛሬ ኦፊሻሊ የዊክ ዋን እንትናችን ቆጠሮ እንጀምራለን። ስለዚህ ዛሬ ሶስት ቶፒኮች ላይ እናወራለን። የመጀመሪያው በዚህ ሳምንት ያደረጋችሁትን ላይክ ሊድ እና ኮሊድ እንድትመርጡ ከዛ ደግሞ ፓርቲሲፔት ማድረግ የሚፈልጉበትን ኤሪያ እንድትመርጡ እንዲሁም ደግሞ አፕሮች ዋይዝ ዲስከስ ካደረጋችሁ እሱን ከእናንተ እንሰማለን። ከዛ በሁለተኛ ደግሞ ያዘጋጀነው ዴሞ ነገር አለ። እንዴት ነው የሚሰራው የሚለውን ነገር ቢሃይንድ ዘ ሲን የምናይበት ነው። ሶስተኛ ፖይንት የሚቲንግ ሰዓታችንን ለሁሉም ፓርቲሲፓንት የሚመች ሰዓት እንነጋገርና ዲሳይድ እናደርጋለን ማለት ነው። እነዚህም ሶስት ፖይንቶች ነው ዛሬ ዲስከስ የምናደርገው። ስለዚህ ከእናንተ እንጀምርና ከግሩፕ ዋን ሊድ ከመረጣችሁ ሊድ ኦር ኮሊድ እና የምታሳዩን ኦር ፕሬዘንት የምታደርጉልን ነገር ካለ ከግሩፕ ዋን እንጀምር። ከግሩፕ ዋን ሜምበር የለም? ኦኬ ግሩፕ ቱ ካላችሁ ግሩፕ ቱ ያዘጋጃችሁትና ሊድ ኮሊድ እሺ ሰላም እንዴት ናችሁ? ከግሩፕ ቱ ሊድ ነኝ። ሁለት ሚቲንጎችን አድርገን ነበረ ሮብና ሐሙስ። ግን የገቡት ልጆች ስድስት ልጆች ብቻ ስለነበሩ የታስኮችን ለመምረጥ አልቻልንም እና ከዛሬው ሚቲንግ በኋላ ነገሮችን ለመጀመር አስበናል። ሊድ እና ኮሊድ ነው መርጠን የጨረስነው። ኦኬ በጣም አሪፍ በጣም አሪፍ። ግሩፕ 3 ሄሎ ይሰማል? እንደ ግሩፕ 3 ሚቲንግ አዘጋጅተን እኔና አንድ ልጅ ብቻ ነበር እኔና ሩት ብቻ ነበር የነበርነው እና ኢቭን ሊድ እና ኮሊድን ዲሳይድ ለማድረግ ሰው ስላልነበረ እሱም ላይ እንትን ማድረግ አልቻለም። ስላክ ላይም አክቲቪቲያቸው በጣም ሎ ስለሆነ ምንም ማድረግ አልቻልንም እና እነሱን ቴክስት ስናደርግ ስላልመለሱ ዲሳይድ ያደረግነው ነገር የለም። ግን ከአንድ ልጅ ጋር ዲስከስ አድርገናል ቢያንስ። ኦኬ አሪፍ። ግሩፕ ዋን አልሰማንም። ሜምበር ካላችሁ ወይም ሚቲንግ አድርጋችሁ ከሆነ አፕዴት አድርጉን። ኦኬ ጥሩ። አሪፍ አድርገን እና ጥሩ ነገር ለመስራት ይሄኛውን ነገር ቶሎ ፊክስ ብታደርጉ አሪፍ ነው። ስለዚህ ከዛሬ ጀምሮ ዊክ ዋንን ስለጀመርን ዛሬ ከዚህኛው ዲስከሽናችን በኋላ ተገናኝታችሁ ሊድ እና ኮሊድ እንዲሁም ደግሞ ታስኮችን ዲስከስ ብታደርጉ ከዛሬ ቀን በኋላ ያለውን ነገር ማለት ነገሮችን በደንብ ለመስራት እንድንጠቀምበት ማለት ነው። ስለዚህ ግሩፓችሁ ላይ አክቲቭ ሆናችሁ ግሩፕ ፎርም አድርጉ። ታስክም ኤሪያ ኦፍ ኢንተረስታችሁን መርጣችሁ እሱንም ዲስከስ አድርጉ። ሶስተኛ ደግሞ ምን አይነት አፕሮች እና እንዴት እንስራ የሚለውን ነገር እሱንም ዲስከስ አድርጉ። የጊትሃብ ሊንክ ይላክላችኋል። ዴቨሎፕመንታችሁን ከዛሬ ጀምራችሁ ሙሉ ስራውን ትጀምራላችሁ ማለት ነው። በሚሳይድ ምንድነው ትንሽ ነገር ያዘጋጀነው ዛሬ ባለፈው ጀስት እንደ ኪክ ኦፍ ሴሽን እና
ራግ ምንድነው ወይም ደግሞ ልንሰራበት ያሰብነው መንገድ ምንድነው የሚለውን ነገር አይተን ነበር። ዛሬ ትንሽ እንትን እንዲሰጠን ነገር ቢግነርም ስላለ ትንሽ ምንድነው የሚለውን ቢሃይንድ ሲን ራጉ እንዴት ነው የሚሰራው ምናምን ባለፈው ያወራናቸውን ነገሮች ትንሽ የኮድ ነገር አዘጋጅተናል። እሱም አሳያችሁና እሱ ጋር ጥያቄ ኦረኒ ነገር ካለ እሱ ላይ ዲስከስ እናደርጋለን። ስክሪን ኢንሸር ላድርግ። ስክሪኔ ይታያል ሸር ያደረኩት? ኦኬ ናይስ። ምንድነው ባለፈው ዲስከስ ስናደርግ ጀስት የራግ ሲምፕሊስቲክ ፓይፕላይኑ ይሄ ነው ብለናል። ጀስት ዩዘር ፕሮምፕት ይጽፋል፣ እሱ ነገር ኢምቤድ ይደረጋል እና ወደ ቬክተር ዳታቤዝ ይሄዳል አልን። ከዛ ኒዮሎጂ ቤዝም ክሬት ተደርጎ እሱም ቻንክ ተደርጎ እና ኢምቤድ ተደርጎ ወደ ዳታቤዝ ይሄዳል። ከዛ እዛ ላይ ስቶር ካደረግነው ዳታቤዝ ላይ ቤዝድ ኦን የዩዘር ኩዌሪ ኦር የዩዘር ፕሮምፕት ሪሌትድ የሆኑና ዩዝፉል ኢንፎርሜሽኖችን ሪትራይቭ እናደርጋለን። ከዛ እሱን ለሱ ደግሞ ራንክ እንሰራለን። ሞስት ሪሌቨንት የሆነውን ነገር አለን። ከዛ ደግሞ የዩዘር ፕሮምፕቱን ኤንድ የእኛን ደግሞ ቻትቦቱን ኢንስትራክት የምናደርገውን እንዲሁም ኮንቴክስቱን ደግሞ ደምረን ለኤአይ እንሰጠውና እሱ ሪስፖንስ ጀነሬት ያደርግልናል ብለን ሲምፕል ራግ ፓይፕላይን ይህንን አይተናል። ዛሬ የምናየው አዝ ኮድ ዴሞ ኤቭሪ ስቴፕ ላይ ቢሃይንድ ሲን ምንድን ነው እየሆነ የሚሄደው የሚለውን ነገር እናያለን ማለት ነው። ይታያል ወይስ ዙም ላድርገው ኦር ምናምን? ይታያል በደንብ። ኦኬ ናይስ። ምንድነው የምናደርገው ዛሬ? የመጀመሪያ ኢንቫይሮንመንታችንን ሴትአፕ እናደርጋለን። የምንጠቀመው ላንግቼን እና ዲፕሲክን ነው የምንጠቀመው አዝ አንልልም። ከዛ ቬክተር ዳታቤዝ እንዴት ነው የሚሰራው፣ ስቶር ካደረግነው በኋላ ቬክተር ዳታቤዝ ውስጥ ምን አይነት ነገር ነው ስቶር የሚሆነው ምናምን እሱን እናያለን። ከዛ ኤጀንቱን ደግሞ ክሬት አድርገን ኢንፎርሜሽን እንዴት ነው ሪትራይቭ የምናደርገው እና ፋይናሊ ደግሞ ያንን ፕሮሰስ እንጨርስ ሲምፕል ኤጀንት ነገር ኦር ቻትቦት ነገር እንሰራና መጨረሻ ላይ ጥያቄዎቻችንን እየጠየቅ ነው መስራትና ለመስራቱን ቼክ እናደርጋለን ማለት ነው። ኒዮሎጂ ቤዝ እንዴት ክሬት እንደሚደረግ ቶሎች ሰጠነው ደግሞ ሪትራይቭ እና ከዳታቤዛችን ሰርች እንዲያደርግ እሱንም እናደርጋለን። ከዛ ኤጀንቱን እንሰራለን ማለት ነው። ማንኛውንም ፕሮጀክት ስንሰራ እንደምናደርገው የመጀመሪያው ፕሮሰሳችን ቨርቹዋል ኢንቫይሮንመንታችንን ሴትአፕ እናደርጋለን። ኦልሬዲ ፕሮሰሱን ፈጣ ለማድረግ እሱን ፕሪሴት አድርጋለሁ ቪኤንቪ ብዬ ኤንድ እሱን ኢንቫይሮንመንታችን አክቲቬት እናደርጋለን። ከዛ በኋላ ጁፒተር ኖትቡክ ነው አሁን ለዴሞ ፐርፐዝ የምንጠቀመው። ጁፒተር ኖትቡክ ኢንስቶል እናደርጋለን። እንዲሁም ደግሞ ለዚህ ዴሞ ፐርፐዝ የምንጠቀማቸውን ፓኬጆች ሪኳየርመንት ዶቴክስት ብዬ አስቀምጫለሁ። እነዚህን ሪኳየርመንቶች ኢንስቶል እናደርጋለን ማለት ነው። ላንግቼን አለን፣ ፋይስ አለ ለሲሚላሪቲ ሰርች፣ ቢዩቲፉል ሶፕ አለ ለዌብ ሰርች ኤንድ ለኢምቤዲንግ ደግሞ የሃጊንግ ፌዝን ሴንቴንስ ትራንስፎርመር እንጠቀማለን። ፓንዳ እና ማትፕሎራይት ደግሞ የፓይተን ፓኬጅ ለዳታ ፕሮሰሲንግ እና ለቪዥዋላይዜሽን የሚሆነው ማለት ነው። ሪኳየርመንቶቻችንን ኢንስቶል እናደርጋለን። ከዛ ደግሞ ኦብቪየስሊ ዶቲንግ ፋይል ክሬት እናደርጋለን። እሱ ደግሞ የኤልኤልኤማችንን ኤፒአይ ኪ የምናስቀምጥበት ማለት ነው። እሱን ክሬት እናደርጋለን። ከዛ በኋላ ይሄኛው ሲል አጠቃላይ የሚሰራልን ነገር እሱ ነው።
ፓኬጆቻችን ስቶር ያደርግልናል። ከዛ ደግሞ ቨርቹዋል ኢንቫይሮንመንት መኖርና ለመኖሩን ቼክ ያደርግልናል። እንዲሁም ኤፒአይ ኪያችን ስቶር መሆኑን ቼክ ያደርጋል ማለት ነው። ራን እናደርገዋለን። ሶ ኤቭሪቲንግ ኢዝ ጉድ። ቨርቹዋል ኢንቫይሮንመንት አለን፣ እንዲሁም ሌሎቹ ነገሮች አሉ። ሶ ኔክስት ስቴፕ ደግሞ ከፕሮሰሳችን ላይ እንዳየነው ኒዮሎጂ ቤዝ ነው አይደል? ወይም ዳታችን ወይም የምንፈልገው ኒዮሎጂ ቤዝ ክሬት ማድረግ ነው። ሶ እሱ ኒዮሎጂ ቤዝ በሪል ወርልድ ዶክመንት ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ኦር ዌብሳይት ምናምን እሱን ክሬት ማድረግ ይሆናል ማለት ነው። ለአሁኑ ጀስት ስለ እንጀራ ኒዮሎጂ ቤዝ ክሬት እናደርጋለን። ሶ እሱ ኒዮሎጂ ቤዝ እዚህኛው ያለው ቴክስት ነው። እንጀራ እንዴት እንደሚሰራ፣ የት አካባቢ ኢትዮጵያና ኤርትራ እንደሚዘወተር፣ ወይ ደግሞ ለመስራት ምን ያክል ቀን እንደሚያስፈልግ ምናምን ስለ እንጀራ ኒዮሎጂ ቤዝ ክሬት እናደርጋለን ማለት ነው። ይሄኛውን ነገር ያው ለአሁን ለዲስከሽን እንዲመቸን ነው እንጂ አዝ ፒዲኤፍ ኦር አዝ ቴክስት ዶክስ ሊሆን ይችላል፣ ሌላም ሚዲያዎች አድርገን ስቶር ማድረግ እንችላለን። ግን ለአሁኑ ጀስት እዚህ ጋር ዲስከስ እንድናደርግበት ነው እዚህ ጋር ያደረኩት። ሶ ይሄኛው ነው የሚሆነው ኒዮሎጂ ቤዛችን። ሶ እሱን ኒዮሎጂ ቤዝ ክሬት አደርገዋለሁ። ምንድነው የሚያደርግልኝ? ሶ እሱን እንትናችን ላይ ስቶር እናደርጋለን ማለት ነው። ሶ እንሂድና እዚህ ጋር ስናየው ላይ ያለው የኒዮሎጂ ቤዛችን ቴክስት ይሄኛው ቴክስት ነው። እንዳልኳችሁ ስለ እንጀራ ነው። ስለ እንጀራ ከምን እንደሚሰራ እንዴት እንደሚሰራ ምናምን የሚናገር የኒዮሎጂ ቤዝ ነው ማለት ነው። ስለዚህ ይሄ የምንሰራው ቻትቦት አሁን መጨረሻ ላይ ቴስት የምናደርገው ቻትቦት ስለ እንጀራ ሪሌትድ የሆነ ነገር ስንጠይቀው የሚመልስ፣ ከዛ ደግሞ ከእንጀራ ውጭ ሌላ ነገር ስንጠይቀው ከኮንቴክስት ውጭ ስለሚሆንበት ወይ አላውቀውም ይለናል፣ ኦር ደግሞ የጠየቅነውን ጥያቄ አንደርስታንድ አድርጎ የማውቀው ነገር ይሄንን ነው እንደዚህ ማለት ፈልጋችሁ ከሆነ ብሎ የሚሰጠን አይነት ቻትቦት ነው ማለት ነው የምንሰራው። ሶ የኛ ነው ኒዮሎጂ ቤዛችን ማለት ነው። ሶ እንዳወራ ነው ደግሞ ባለፈውም ኒዮሎጂ ቤዙ ከክሬት አደረግን አሁን ኦልሬዲ። ከዛ ይሄ ኒዮሎጂ ቤዝ ቻንክ መደረግ አለበት ማለት ነው። ሶ ቻንክ ማለት ወይም ቻንኪንግ ማለት ምን ማለት ነው? በራክ ኮንቴክስት ላይክ ትልቅ ፋይል ሊኖረን ይችላል። እሱን ፋይል ማኔጀብል በሆነ ቻንኮች ወር ደግሞ ፓርቶች መከፋፈል ማለት ነው። ይሄኛው ለምን ጠቅመናል? ወር ደግሞ ለምንድን ነው የሚያስፈልገን? ምናልባት ሰምታችሁ ከሆነ ዲፕሲክ ኮንቴክስት ዊንዶው ይህን ያክል ነው ምናምን እንላለን። ኮንቴክስት ዊንዶው ማለት ነው አንድ ኤልኤልኤም በአንድ ኢንፑት ፕሮሰስ ሊያደርገው የሚችለው የቶክን ሌንግዝ ማለት ነው። አሁን ለኛ በእርግጥ በጣም ትንሽ ሆነች ኒዮሎጂ ቤዝ ነች፣ ቻንክ ማድረግም አይጠበቅብንም። ግን በኮንቴክስት ኦፍ ቻንኪንግ ግን ትልቅን ዶክመንት ማኔጀብል በሆነ ዶክመንት ቻንክ ማድረግ ነው። እሱም ከኤልኤልኤም ኮንቴክስት ዊንዶ ጋር ሪሌት ስለሚያደርግ ማለት ነው። ላይክ ከኤልኤልኤሙ በአንድ ኮንቴክስት ዊንዶ ፕሮሰስ ከሚያደርገው ቶክን ሌንግዝ በላይ የሆነ ዳታ ከሆነ አይዘር ፕሮሰስ አያደርግልንም ኦር ደግሞ ኤልኤልኤሙ ሃሉሲኔት ያደርጋል ማለት ነው። ወይም አንሪሌትድ የሆነ ኢንፎርሜሽን ሊሰጠን ይችላል። ሶ ቻንኪንግ እሱ ነው። ስለዚህ አሁን ቻንክ እንሰራለን። የመጀመሪያው ቻንክ ስንሰራ ቻንክ ሳይዝ እና ቻንክ ኦቨርላፕ የሚባሉ ኮንሰፕቶች ይኖሩናል። ቻንክ ማለት እያንዳንዱ ቻንክ የምናደርጋቸው ፋይል ሌንግዞች ወይም ወርድ ሌንግዞችን ነው። ሁለተኛው ደግሞ ቻንክ ኦቨርላፕ ደግሞ ማለት ለምሳሌ ቻንክ ሌንግዛችን 200 ነው እንበልና የመጀመሪያው ሴንቴንስ እስከ ስላይትሊ እስከሚለው ድረስ ሌትስ ሴይ 200 ነው ብንል ዴን እቺኛዋ ስፖንጅ ቴክስቸር የምትለዋ ነገር ተቆርጣ ቀረች ማለት የማይሰጥ ነገር ሆኖ ተቆርጦ ይቀራል ማለት ነው። ዴን ሁለተኛው ቻንክ ደግሞ ከዚህ ስፖንጅ ብሎ የሚጀምር ከሆነ የመጀመሪያውና የሁለተኛው ቻንክ ኦቨርላፕ ያደረገበት ነገር ነገር ይሆናል ማለት ነው። ስለዚህ ቻንክ ኦቨርላፓችንም ኮንቴክስት በሚሰጥ መልኩ ቻንክ እንዲደረግ የሚያስችለን አንድ ፓራሜትር ነው ማለት ነው። ስለዚህ አሁን ፕሮሰስ እናደርገዋለን። ፕሮሰስ እናደርገው የፋይል ትሪያችን ላይ ኒዮሎጂ ቤዛችን
ክሬት ይሆናል ማለት ነው። እዚህ ጋር እንደምታዩት የእንጀራ ዶክስ ክሬት ሆነልን ማለት ነው ኒዮሎጂ ቤሳችን። ሶ 155 ቃላቶች አሉ ይለናል። 963 ካራክተሮች አለው። ከዛ በኋላ ይሄንን በ200 ካራክተር ቻንክ ሳይዝ እና ኦቨርላፑን ደግሞ በ50 ካራክተር አድርጎልን በ6 ቻንክ አስቀመጠልን ማለት ነው። ሶ ቻንኪንግ ማለት ወይም ኖሌጅ ቤዝ ክሬሽን እና ቻንኪንግ ይሄ ይሆናል ማለት ነው። ዳት ሚንስ ይሄኛውን ስቴፕ እስከዚህ ድረስ ያለው ስቴፕ ማለት ነው። ቻንኳን እስከ ቻንክ 6 ድረስ ክሬት አደረገን። ሶ ኔክስት ስቴፕ የሚሆነው ወደ ኢምቤዲንግ እና ሌሎች ኮንሰፕቶች እንሄዳለን ማለት ነው። ረዘም ብሎ እንትን እንዳንል ኤምቢቲውን ጥያቄ ያለው ሰው ካለ ጥያቄ እየተጠያየቅን መሄድ እንችላለን። የለም ልቀጥል። ስክሪን ሼር እያደረግህ ነው። ስክሪን ስታወራ እሱ ብቻ ነው የሚታየ ነገር ስለሌለ ነው። ስክሪን ሼር አድርጋለሁ። ለሁላችሁም አልታያችሁም? እስካሁን ሼር አድርጌ ነው ሳወራ የነበረው። እኔ ጋር አለ ይታያል። አሁን ነው ገና እኔ ጋር የመጣው። ምናልባት እንግዲህ ካልታየ አሬ ይታይ ነበር። ኦኬ አሁን ይታያል። ጠፋ እንደገና እንደዚህ ሲጀምር ነበር እኮ። ኦኬ ሶ እንቀጥላውን ጥያቄ ከሌለ ልቀጥል። ሶ ቻንኪንጋችንን ሰርተናል። አሁን ኒዮሎጂ ቤዛችን ክሬት አድርገናል፣ ቻንክ አድርገናል። ኔክስት ወደ ቬክተር ስቶር እና ወደ ሪትራይቫል እንሄዳለን ማለት ነው። ሶ እዚህ ፓርት ላይ ምንድነው የምናደርገው? ኦኬ ራል አድርገውና ሶ እዚህ ጋር የምናደርገው ኦኬ ወደ ኢሜጃችን አንዴ ልመለስና ኦልሬዲ ቻንኪንጉን ሰርተናል ብለናል። ሶ ወደ ቬክተር ዳታቤዛችን ስቶር ለማድረግ ኢምቤድ ማድረግ አለብን። ባለፈው እንዳወራነው እስቲ ኢምቤዲንግ ኢዝ ስትሪንጉን ወደ 01 ወደ ባይናሪ ወደ ቁጥሮች መቀየር ነው። ሶ እሱን ነው የምንሰራው ማለት ነው። አሁን ሶ ቢልድ ቬክተር ስቶር ልበለውና 6 ቻንክ ነው ያለን። ስለዚህ ኢንዴክስ የሆኑ 6 ቻንኮች አሉ። እነሱን ወደ ቬክተር ይቀይርልናል ማለት ነው። ለምሳሌ አሁን ክሬት አድርጎልናል እሱን ነገር ዴን እሱ ላይ እስኪ ኒዮሎጂ ሰርች እናደርግ ማለት ያ ስቶር ያደረግነው ዳታ ቤዝድ ኦን ኒዮሎጂ ቤዛችን ላይ የምንሰጠውን ኩዌሪ እዛ ዳታ ቤዝ ውስጥ ማግኘት ከቻለን ማለት ነው። በኋላ ላይ ዳታ ቤዞቹን ስቶር አድርገን ውስጥ ላይ ምን እንዳሉ ምናምን እናያለን። ሶ ሰርች ላድርገው። ለምሳሌ እዚህ ጋር ጥያቄ ወይም ኩዌሪው ምንድነው? ዋት ፍሎር ኢዝ ዩዝድ ፎር እንጀራ ነው ያልነው። ከዛ ይሄንን ኩዌሪ ወስድና ሪሌቫንት የሆኑ ፋይሎችን ከዛ ቻንክ ውስጥ ይፈልግልናል ማለት ነው። ለምሳሌ 3 ሪሌትድ የሆኑ ነገሮች ፈለገልን። ሶ ከዚህ ላይ ከቴክስቱ ባሻገር ሪሌቫንት ስኮሮቹን ይዩልኝ። እዚህ ጋር ሪሌቫንት ስኮሩ እንዴት እንደሚሰራ እሱንም እናያለን። ሶ ምንድነው የሚያደርገው? ጥያቄውን ከጠየቁት በኋላ እዛ ዳታቤዙ ጋር ይሄድና ለዛ ስፔሲፊክ ጥያቄ ዋት ፍሎር ኢዝ ዩዝድ ፎር እንጀራ ነው ያልነው። ስለዚህ ለእንጀራ የሚያስፈልገው ፍሎር አይነት ቼክ ያደርግልናል ማለት ነው። ስለዚህ እሱን ደግሞ ምንድነው የሚያደርገው? እሱን ቼክ ሲያደርግ ሪሌቫንት ስኮር እየሰጠ ይሄዳል ማለት ነው። ሶ ይሄ ሪሌቫንት ስኮር ወደ ምን ይወስደናል? ሲሚላሪቲ ሰርች ወደሚባል ኮንሰፕት ይወስደናል። እንትን ላይ ባለፈውም ዲስከስ እናደርግ እንዳየነው ካስቀመጥን በኋላ የጥያቄያችንና የኒዮሎጂ ቤዙ ሲሚላሪቲ መሰራት አለበት ብለናል። ስለዚህ ሲሚላሪቲ ሰርች ስንሰራ የተለያዩ አይነት ሲሚላሪቲ ሰርች ወይዎች አሉ።
አሁን እኛ የምናየው ኮዛይን ሲሚላሪቲ ይባላል። እንግዲህ አብዛኞቻችሁ ማት ላይ እንደምታስታውሱት ጀስት ሲምፕል ሊኒየር አልጀብራ ላይ ምንድነው ኮዛይን ሲሚላሪቲስ ጀስት ሲምፕል ኮንሰፕት የሲሚላሪቲ ኦፍ የሁለት ቬክተሮችን ኳልኩሌት ማድረግ ነው። ዳት ሚንስ ጀስት ኤ ቢ ሲካፈል ለነሱ ለቬክተሮቹ ማግኒቲዩድ ማለት ነው። አንድ በሱ ሲሚላሪቲ ሰርች መስራት እንችላለን። ሁለተኛው ደግሞ አይ ቲንክ አይ ሪሜምበር ኮሬክትሊ ያ ዩክሊዲያን ዲስታንስ ማድረግ እንችላለን። ዩክሊዲያን ዲስታንስም ሁለት ቬክተሮች አሉ። ሶ በሁለቱ ቬክተሮች መካከል ያለ ዲስታንስን መፈለግ ማለት ነው። ሶ ሌላም አፕሮቾች አሉ ላይክ ዶት ቬክተር ኦር ምናምን የሚባሉ ግን ሞስት ዌል ኖን የሆኑት ኮዛይን ሲሚላሪቲ እና ዩክሊዲያን ናቸው። ለአሁኑ ለኛ ማግኒቲዩድ ላይ ብዙ ኬር ስለማናረግ ጀስት ዳይሬክሽኑን ስለሆነ ማወቅ የምንፈልገው የነዛ ቬክተሮቻችንን ሲሚላሪቲ ኮዛይን ሲሚላሪቲ ሰርችን እንላለን ማለት ነው። ሶ ኮዛይን ሲሚላሪቲ ሰርች ማት ቢሃይንድ እሱ ጋር ያለውን ነገር ራፍሊ እንየው። ሶ ምንድነው ቅድም እንዳልኳችሁ ኮዛይን ሲሚላሪቲ ላይ በቃ በሁለት ቬክተሮች መካከል ያለን አንግል ሜዥር ማድረግ ነው። ሶ በዛ ሁለት ቬክተሮች መካከል ያለው አንግል ሾርት በሆነ ቁጥር በነዛ ሁለት ቬክተሮች መካከል ያለው ሲሚላሪቲ ሃይ ነው ማለት ነው። and then the more አንግሉ እየሰፋ በሄደ ቁጥር በሁለቱ መካከል ያለው ሲሚላሪቲ የተለያየ ነው ማለት ነው። ቅድም እንዳልነው ላይክ ቴክስቱን ኦልሬዲ ወደ ቬክተር ፎርማት ወይም ወደ ቁጥር ቬክተር ፎርማት ኮንቨርት አድርገናል አይደል? that's why ቬክተር ሲሚላሪቲ እያለን ወይንም ደግሞ ዳይሬክሽን እያለን እያወራን ያለ ነው። ከዛ አንፃር ነው ማለት የሆነን ወርድ በቁጥር ሪፕሬዘንት አድርገናል። then that's why አሁን እንደ ቬክተር ኮንሲደር አድርገን ይሄንን ሲሚላሪቲ እያደረግን ያለ ነው ማለት ነው። እሱን አንግል ሜጀር ማድረግ ነው ኮዛይን ሲሚላሪቲ ላይ። ሶ ማትማቲካል ፎርሙላው ምንድን ሁለቱ ቬክተሮች አሉ። ሶ ኮዛይን ሲሚላሪቲ ኦፍ ኤ እና ቢ እንዴት ነው የምናሰላው? ኤ ዶት ቢ ሲካፈል ለነሱ ማግኒቲዩድ ማለት ነው። ሶ ኤ ዶት ቢ ዶት ፕሮዳክት ነው ቤዚክ ነው። የሁለቱን ቬክተሮች መልቲፕላይ እያደረግን እስከ ኤን ቬክተር ሊኖረን ይችላል እስከ ኤን ዳይሜንሽን ድረስ መሄድ ነው። ማግኒቲዩድም ደግሞ በተመሳሳይ አንድ ሩት ስኩዌር ኦፍ የቬክተሮቹ ስኩዌር ይሆናል ማለት ነው። ሶ ሲሚላሪቲ ላይ ከዛ ሲሚላሪቲያችን የሚሆነው በቢትዊን በኔጌቲቭ አንድ እና በአንድ መካከል ነው። ልክ ቅድም እንዳልኳችሁ አንግሉ ሞር በሁለቱ ቬክተር መካከል ያለው አንግል ትንሽ እየሆነ በሄደ ቁጥር ስለዚህ አይደንቲካል ዳይሬክሽን ናቸው ማለት ፐርፌክት ሲሚላሪቲ ነው ማለት ነው። ዜሮ ሲሆን ኖ ሲሚላሪቲ ኦር ኒውትራል ይሆናል። ኤንድ ኔጌቲቭ ደግሞ ሲሆን ኦፖዚት ዳይሬክሽን ናቸው ማለት ነው። ዳት ሚንስ ሰርች እያደረገ ወይም ደግሞ እዛ ጋር ሲሚላሪቲውን እየሰራ ያለበት ኮንቴክስት የተለያየ ነው እንደማለት ነው። ሶ ኮዛይን ሲሚላሪቲን ለምንድነው ለዚህኛው ስፔሲፊክ ታስክ እየተጠቀምነው ያለ ነው ታልኳችሁ። አሁን ላይ ለማግኒቲዩዱ ቴኬር አናደርግም። ዳት ሚንስ እዛ ላይ ስቶር ስለሆነው ወርድ ቮካብላሪ ምንም ግድ አይሰጠንም። ሞር ፎከስ የምናደርገው ያ ኮንቴክስቱ ግን ሪሌቨንት መሆኑን ወይም ያ ኮንቴክስት ሴም ዳይሬክሽን መሆኑን ቼክ ማድረግ ስለምንፈልግ ነው። እና ደግሞ ለቴክስት ሲሚላሪቲ ሞር ኢንተንሰላይ ቢደረግ ፕሪፈር የሚደረግ ነው። ከዛ አውትፑታችንም ኖርማላይዝድ የሆነ ነው። ዳት ሚንስ በኔጌቲቭ አንድ እና በአንድ መካከል ነው። ሶ ላርጅ የሆነ ነምበር ቢሆን ኮምፒቲሽናሊ ኤክስፔንሲቭ ይሆናል ማለት ነው። ምክንያቱም በሁለት ቁጥሮች መካከል ያለው ዳይሜንሽን ትልቅ ስለሚሆን ማለት ነው። ኮምፒቲሽናሊ ኤፊሽንት የሆነ የሲሚላሪቲ ሰርች ወይ ነው ማለት ነው። ሶ እሱም በኤግዛምፕል ስናየው እንዴት ይሆናል? ለምሳሌ ሶስት ቴክስቶችን እንውሰድ። እዚህ ጋር የመጀመሪያው ቴክስት ላይ እንጀራ ኢዝ ኢትዮጵያን ብሬድ ይላል። ሁለተኛው ቴክስት ላይ ደግሞ ብሬድ ኢዝ ሜድ ፍሮም ፍሎር ይላል። ቴክስት ላይ ደግሞ ካርስ ሃቭ ፎር ዊልስ ይላል። ሶ ሶስት የተለያዩ ሶስት ቴክስቶች ናቸው ዲፈረንስ። ሶ እነሱን ቅድም ላይ ባየነው መሰረት ኢምቤዲንጋቸው ወይም ቬክተራቸው ተሰራ። ከዛ እሱን ቬክተር ከሰራን ይሄን ቬክተር ካለን በኋላ ወደ ኳልኩሌሽኑ እንሄዳለን ማለት ነው።
ዶት ፕሮዳክቱን አለን። አሁን ለምሳሌ የቴክስት የመጀመሪያው ኤግዛምፕል በቴክስት 1 እና በቴክስት 2 መካከል ያለውን ሲሚላሪቲ ነው ካልኩሌት የምናደርገው። ሰው እሱ ተሰራ። ለምሳሌ የመጀመሪያው እና የሁለተኛው ሲሰሩ 0.46 ምናምን ነገር ሆነ። ስላይትሊ ሲሚላር ናቸው አለን። ምንድነው? ስለ እንጀራ እና ስለ ዳቦ ነው እያወራ ያለው። ስለዚህ ቱ ሳም ኤክስተንት ስላይት የሆነ ሲሚላር አላቸው ማለት ነው። የኔክስት ሲሚላሪቲ ደግሞ ለምሳሌ በቴክስት እና በቴክስት የመጀመሪያው ስለ እንጀራ ነው የሚያወራው፣ የሶስተኛው ደግሞ ስለ መኪና ነው የሚያወራው። እሱን ደግሞ ቼክ ሲያደርግ እዚህ ጋር እንደምታዩት ስንት መጣለት? 0.02 ኒርቱ ወደ 0 አካባቢ አይደል? ስለዚህ በሁለቱ መካከል ያለው ሲሚላሪቲ ኢትስ ቬሪ ዲፈረንት ማለት ነው። የሶስተኛውም እንደዛው ማለት ነው። ሶ ልክ የምንሰራው ቻትቦት ይሄንና ኒውሎጂ ቤዙ ላይ ሊትራሊ ይሄን ነው የሚያደርገው። ሶ ሞር ሲሚላር የሆኑ ነገሮችን ጋዘር ያደርግና እሱን ነው ሪትራይቭ አድርጎ ለኛ መልሰልን ማለት ነው። ስለዚህ ሲሚላሪቲ ሰርቹ በኮዛይል እንደዚህ ይሰራል ማለት ነው። ሶ ጀስት ቪዥዋሊ ደግሞ ላይክ ቅድም በአንግሉ ነው እንዳልኳችሁ ሌትስ ሴይ ኤ እና ቢ ኢን ዘ ሴም ዳይሬክሽን ወር ደግሞ ኮዛይል 0 ዲግሪ ሲሆን ኢትስ ጀስት ፐርፌክትሊ ላይክ እንጀራ ከሆነ ኢትስ ጀስት ሲሚላሪቲው ሴም ይሆናል ማለት ነው። ፐርፌክት ሲሚላሪቲ ይሆናል ማለት ነው። የሁለተኛው ደግሞ ጀስት 45 ዲግሪ ኤን 0 ዲግሪ ቢን 45 ዲግሪ ወደ 45 ኤክስቴንድ እንደሆነ አድርጋችሁ ቪዥዋላይዝ አድርጉት እና እዚህ ጋር ሮዎቹ እንደሚያሳዩት በዚህ መልኩ አንግሉን ካልኩሌት እያደረግን ሲሚላሪቲያቸውን ቼክ ማድረግ እንችላለን ማለት ነው። ስለዚህ ውስጥ ላይ የሚደረገው የዚህ ሲሚላሪቲ ሰርች እና ደማት ቢሃይንድ ኮዛይል ሲሚላሪቲ ይባላል። የሚሰራውም እንደዚህ ነው እና ወደ ኔክስት ኮንቴክስት ከመሄዳችን በፊት አሁንም ጥያቄ ካለ በመሃል ጥያቄ ካለ ልቀበል። ይቀጥል። ኦኬ ስክሪን ሌላ ቦታ ስለሆነ ጀስት ኦኬ ልዑል ኦኬ ቀጥለ ማውራት የምትፈልጉ ሰዎች ኦን አድርጋችሁ ማውራት ትችላላችሁ። እቺ ከቴክስት ወደ ኢምቤዲንጉ የሄደበት መንገድ ራሱ ኮምፒውተሩ ነው የሚያደርገው ወይስ ይሄ ወደ ቁጥር የተቀየረበት መንገድ ማለት ነው? ኦኬ ለሱ እንትን የሚባል ሃኪንግ ፌስ ላይ የኢምቤዲንግ እንትን አለ፣ የኢምቤዲንግ ሞዴል አለ። እሱን ከቴክስት ወደ ቁጥር በዛ ነው። ኦር ደግሞ ኦኬ ጊቭ ሚ ሰከንድ አንዴ ይሄኛውን ስቶፕ ላድርገውና ስክሪን ሼር ላድርግ። ኦኬ ምንድነው ቤዚካሊ ሲጀመር ቴክስቱን ወደ ቁጥር መቀየር የፈለግንበት ምክንያት it should be like ኮምፒውተሮች አንደርስታንድ የሚያደርጉት ጀስት ቁጥር አይደለም። ስለዚህ ለዛ ስለሚያስፈልግ ነው መጀመሪያ የሚደረገው ማለት ነው። የሱ ፕሮሰስ አጠቃላይ ላይክ ቶከናይዜሽን ነው የሚባለው። ለምሳሌ እዚህ ጋር አሉ የተለያዩ ድምጽ
ሚዩትድ ነው። ሶሪ ይሰማል? ያ ምንድነው ሲጀመር ላይክ ቴክስቶችን ወደ ቁጥር መቀየር ያስፈልግን ኮምፒውተር አንደርስታንድ የሚያደርገው ያው ጀስት ቁጥር ነው አይደለም? ዳትስ ዋይ ወደ ቁጥር ቀይረን ከዛ በኋላ እሱን ቁጥር ኮምፒውተራችን ወይም ደግሞ ቢልድ የምናደርገው ኒውራል ኔትወርክ እሱን ቁጥር አንደርስታንድ አድርጎ ጀነራላይዜሽን እንዲሰራለን ነው። እሱ ፕሮሰስ ጀስት ጀነራላይዝ ሲደረግ ቶከናይዜሽን ይባላል። ጀስት ቁጥሩን አሚን ቴክስቱን ይወስዳል። እሱን ቴክስት ወደ ባይት ኦር ቢትስ ይቀየራል 0 and 1። ከዛ በኋላ እሱ ቶከናይዝ ተደርጎ ደግሞ ወደ ቁጥሮች ይቀየራል። ዜን እሱን ነው ወደ ኒውራል ኔትወርኩ ፊድ ተደርጎ ትሬን ተደርጎ ወደዚህኛው ዩዜብል ወደሆነ ፕሮዳክት የሚቀየረው ማለት ነው። ይሄኛው ሳይት ምንድነው የሚያሳየን መስላችሁ? ቴክስትን እንዴት ቶከናይዝ እንትን አለም ነው አስቴ ደክሞኛል ግን አልተኛም። ተከታታይ እንትላችሁ አላሳቀኝ ሳቁ ስማ ደክሞኛል ግን አልተኛም ቃል ገባለሁ አለ። ጋይስ አንዴ ሚዩት ታደርጉታላችሁ። በቃ እንትን አግኝቶ ሞቶ እኮ ጋዜጠኛ ራሱ አልገባውም። ኦኬ ሶሪ አሁን ይሰማል አይደል? ሰው ምንድነው ይሄኛው ዌብሳይት የሚያደርግላችሁ ቴክስትን ወደ ቶክን መቀየር ነው። ለምሳሌ እኛ ቀደም እንትን ያደረግነው ቴክኖሎጂ ቤዝ እዚህ ጋር ኮፒ ፔስት አድርገው ይሄ ነው። ለምሳሌ ቀደም ክሬት ያደረግነው እንትን ቴክስት 197 ቶክን አለው ይላል። እንዴት ይሄው እሱን ቶክን ወደ ቁጥር ይቀይርልናል ማለት ነው። ቴን ይሄ ቁጥር ነው ለቢውልድ ለምናደርገው ኒውራል ኔትወርክ ፊድ ተደርጎ ወደ ትሬኒንግ ከዛ በኋላ ወደ ሞዴል ተቀይሮ እኛ የምንጠቀመው ማለት ነው። ፕሮሰሱ ይሄን ይመስላል። ሊንኩን ሼር አድርጋችኋለሁ። ኤክስፐሪመንት ማድረግ አለችሁ። እሺ ጥያቄህን ከመለስ በኋላ ተመልሷል? አዎ ተመልሶልኛል። ቴንክ ኦኬ ኦኬ ወደ እንትናችን ለማለት እና ኦኬ ሲሚላሪቲውን እንደዛ ካደረግን ደግሞ ከዛ የኤምቤዲንጉ ላይ ደግሞ እንዴት እንደሚሆን ቼክ እናድርግ። አሁን ቅድም ከጠየቀው ጥያቄ ጋር ስላይትሊ ይገናኛል። ይሄኛው ምንድነው ላይክ ቴክስቶቹ አሉ እነሱ ነገር ኢምቤዲንግ ሞዴሉን ተጠቅመን እንዴት ኢምቤዲንጉ እንደሚሰራ ነው። ጀስት ጀነሬት ኢምቤዲንግ ብለው ለምሳሌ ኢንጀራይዝ ሜድ ምናምን ነገር የሚለው ቬክተር ዳይሜንሽን 384 ይላል። ከዛ በኋላ እሱን ወደ ቁጥር ይቀይርልናል ማለት ነው። ፍሮም ዲስ ሲሚላሪቲ እንደ ቅድሙ ከላይ እንዳየ ነው መስራት የሚያስችለን ይሄ ነው ማለት ነው። ለምሳሌ እኛንም ምሳሌውን ብናየው እንደ ምሳሌ በቴክስት 1 እና በቴክስት 2 መካከል እንጀራ is made from ጤፍ ፍሎር ይላል። ደግሞ ጤፍ is used to make እንጀራ ይላል። ኦልሞስት ይሄኛው ሲሚላሪቲ ስኮራቸው ቅድም ባየነው ከላይ ማለት ነው በኮዛይን ሲሚላሪቲው ወደ 82% ይላል ማለት ነው። ሃይ ሴማንቲክ ኦቨርላፕ አላቸው። ስለ እንጀራ ስንጠይቀው ኦብቪየስሊ ከሌሎቹ በላይ ይሄኛውን ነገር እንደ መልስ ይሰጠናል ማለት ነው። ከሶስተኛው ጋር ደግሞ ሰርች ምንድነው ሲሚላሪቲውን ሲሰራው የመጀመሪያው እንጀራ is made from ጤፍ ይላል። ሁለተኛው ደግሞ ኢትዮጵያ is a country in Africa ይላል። ሲሚላሪቲ ስኮሩ ወደ 12% ነገር ነው። ምንም አይነት ሴማንቲክ ኦቨርላፕ የለውም ይለናል ማለት ነው። አሁን ከላይ እንዳየነው ሲሚላሪቲ ሰርቹን አየን ምናምን ነገር ከዛ ቬክተር ዳታቤዙ ላይ ደግሞ እንዴት ነው እነዚህ ነገሮች ምንድነው ስቶር የሚሆነው የሚለውን
ኒዮሎጂ ቤዙ ከተሰራ በኋላ ምንድነው ውስጥ ያለ የሚለውን እናያለን ማለት ነው። ይሄኛው ቬክተር ዳታቤዙን ጀነሬት የሚያደርግልን ኮድ ነው። ኦኬ አሁን ቢልድ አድርገናል ቬክተር ስቶራችን። ከዛ በኋላ እዚህ ጋር ኤኒ ካይንድ ኦፍ ጥያቄ ብንጠይቀው እዛ ስቶር ካደረገው ነገር ላይ ይነግረናል ማለት ነው። ለምሳሌ ስለ እንጀራ ሰርች አድርጋለሁ። ስለ እንጀራ ሞር ሪሌትድ የሆኑ ነገሮችን ሰርች ያደርጋል። እስኪ ይሄኛውን ደግሞ ሴቭ እናድርገውና ዳታቤዛችን ምን ይመስላል የሚለውን ነገር እንየው። ኦኬ ሴቭ አደረግነው እዚህ ጋር ዳታቤዛችን ላይ ለኢንዴክሲንጉ ፋይል ሲሚላር ሰርቹ የሚደረግበትን እና ሜታ ዳታዎቹን ነው ሴቭ ያደረገልን። እዚህ ጋር መጀመሪያ ሴቭ ሲያደርገው በባይናሪ ስለሆነ ሴቭ የሚያደርገው እዚህ ጋር እንደምታዩት ሪደብል አይደለም። እሱን ደግሞ ኮንቨርት እናደርገውና ወደ ሂውማን ሪደብል ወደሆነ እንትን ኮንቨርት አድርገን ወደ ሲኤስቪ እናየዋለን ምን ሊመስል እንደሚችል ውስጥ ላይ ማለት ነው። ኦኬ እሱን እስኪ ወደ ሲኤስቪ ፎርማት እንቀይረውና ውስጥ ላይ ያለው ነገር ስናየው ምንድነው ቬክተር ዳታቤዛችን ላይ ሴቭ የሚያደርግልን የመጀመሪያው ቻንክ አይዲ ይሰጠዋል። እያንዳንዱ ቻንክ ራሱ ዩኒክ የሆነ አይዲ ስለሚኖር ለራሱ ዩኒክ አይዲ ክሬት ያደርግለታል። አንድ ሊንግዙን ከዛ ደግሞ ምን ኮንተንት እንዳለው አንድ ሜታ ዳታ ይኖረዋል። ለምሳሌ እዚህ ጋር እንጀራ docs.txt ነው የሚለው መልቲ ዶክመንት ቢኖርንና ኤአይያችን ደግሞ ይሄ ሲመልስ ሪፈረንስ መስጠት ይኖርበታልና ሜታ ዳታ ታግ ማድረጋችን በኋላ አንሰር ኤአይ ቻት ቦቱ መልስ ሲመልስ ከኒዮሎጂ ቤዛችን ላይ የት ሶርስ እንዳደረገ እንድናቅ ስለሚያስችለን ሜታ ዳታ ማብሮ ኢንክሉድ ማድረግ አሪፍ ይሆናል ማለት ነው። ሶ ውስጥ ላይ የሚኖረው ዳታ ቤዛችን ላይ ነው። ለምሳሌ ኤክስፖርት እናድርገውና ወደ ሲኤስቪ እንየው ምን እንደሚሰጠን ማለት ነው። ይሄኛው ነው ያ ሶ ምንድነው የሚሰጠን? መጀመሪያው ቻንክ አይዲ ይሰጠናል። ጀስት 1 2 3 ምናምን እያለ የራሱን ከዛ ኮንተንት እዛ ቻንክ ላይ ያለው ኮንተንት ምንድነው የሚለው ይሰጠናል። እዚህ ጋር እዛ ኮንተንት ሊንግዙን ይሰጠናል ምን ያክል እንደሚሆን እዚህ ጋር 149 ይለናል። ሜታ ዳታ ደግሞ ሶርሱ የት ጋር እንደሆነ እዚህኛው ዶክመንት ላይ ያገኙት ይለናል። ከዛ በኋላ ኢምቤድ የተደረገውን ቁጥሩን ያስቀምጥልናል ማለት ነው። ሶ ቬክተር ዳታቤዛችን ላይ የሚቀመጠው ቲፒካሊ ይሄኛው የኢምቤድ የተደረገው ዳታ ይሆናል ማለት ነው። ኢምቤዲንግ ሲደረግ ዋን ዳይሜንሽናል ቬክተር ሆኖ ነው የሚቀመጠው ማንኛውም ኢምቤድ የተደረገ ዶክመንት ማለት ነው። ሶ ይሄን ይመስላል ሶፋር። ጥያቄ ካለ ኦልሞስት እየጨረስን ስለሆነ ኦልሞስት ኦኬ አሪፍ። ከዛ አሁን ኦልሞስት እዚህ ጋር ደርሰናል ማለት ነው። ዳታቤዛችን ስቶር አደረግን። ከዚህ በኋላ ይሄ ራንክ ምንም እንዴት እንደሚሰራ በኢንደስን አይተናል። ኔክስት የሚሆነው የዩዘሩ ጥያቄ ኢንስትራክሽን ኮንቴክስት ተጨምሮ ኤአይውን ጥያቄ ተጠይቆ መልስ መመለስ ይሆናል ማለት ነው። ሶ ይሄኛው ኮድ እሱን የሚያሳየን ነገር ነው የሚሆነው። ራል አድርገውና ያ ሰው ምንድነው ይሄኛው ሲስተም ፕሮምፕት ነው ማለት እኛ ኤአይውን እንደዚህ አክት አድርግ ብለን የምንሰጠው ኢንስትራክሽን ማለት ነው። እሱን እንሰጣለን። ላይክ እዚህ ጋር የኢትዮጵያን ኩዚን ላይ ያለ እንትን ኤክስፐርት ነህ ምናምን ነገር የሚል ፕሮምፕት የሰጠነው። ይሄኛው ፕሮምፕት በደንብ ለፕሮዳክሽን ግሬድ ሲሆን ዲቴል የሆነ ፕሮምፕት ይጻፋል። ላይ ማንኛውም አሁን ዴይሊ የምንጠቀማቸው ቻት ቦቶች ቻት ጂፒቲ ኦር ዋትኤቨር ሲስተም ፕሮምፕት አለው። ላይክ እንደዚህ አድርገህ መልስ እንደዚህ አድርገህ መልስ የሚባል ነገር ማለት ነው።
ላይክ ዳት እኛም ይሄኛውን ቢልድ የምናደርገው ነገር ለዛ ስፔሲፊክ እንዲመልስ እንዴት አድርጎ አክት ማድረግ እንዳለበት እንዴት ቢሄቭ ማድረግ እንዳለበት የምንሰጠው ፕሮምፕት ይሆናል ማለት ነው። ይሄኛው ለዩዘር የማይታይ ግን ቢሃይንድ እኛ የምንሰራውን ቻትቦት ያንን ፕሮምፕት ወር ያንን ፍሎ ፎሎ እንዲያደርግ የምናዝበት ማለት ነው። ሶ እሱ አለ። እንደን ኤጀንት ላይ አስተውላችሁ ከሆነ ያው ቴምፕሬቸር ቶክን ምናምን የሚባል ነገር አለ። ቴምፕሬቸሩ ስስ ምንድነው የዛን የላርጅ ላንጉጅ ሞዴሉን እንትኑን ኮንትሮል የምናደርግበት ነው። ላይክ ምን ያክል ራንደምነሱን እና ክሬቲቪቲውን ኮንትሮል የምናደርግበት ማለት ነው። ላይክ ዜሮ ብናደርገው ጀስት ኒውትራል ይሆናል ምናምን ነገር ዳትስ ኢት ጀስት ቤዚክ ነገር ነው፣ ብዙም ነገር አይደለም። ማክስ ቶክን ደግሞ ሪፕሌስ ሲያደርግ ምን ያክል ቶክን ጀነሬት እንዲያደርግ እንደምንፈልግ ማለት ነው። እሱ መቀነስ መጨመር እንችላለን ማለት ነው። ሶ ክሬት አወር ኤጀንታችን ክሬት ሆኗል ብለናል። ሬዲ ቱ አንሰር ዩር ኩዌሽን ብሎና ስለዚህ እንደ ሳምፕል አሁን ዋት ፍሎር ኢዝ ትራዲሽናሊ ዩዝድ ቱ ሜክ እንጀራ ነው ያልነው። ስለዚህ አሁን ስንጠይቀው ይህን ጥያቄ ሄዶ ኪዮሪውን ይዞ ሄድና ዳታቤዛችን ላይ ቼክ አድርጎ ሪትራይቭ አድርጎ ሪሌትድ የሆነ መልስ ሊመልስልን ይገባል ማለት ነው። ስለዚህ ቴስት እናድርገው። ጥያቄውን ወሰደ እዚህ ጋር ሶሪ። ከዛ ኒዮሎጂ ሰርች አደረገ። ኩዌሪውን ትራዲሽናል ፍሎር ዩዝድ ቱ ሜክ እንጀራ ብሎ ወስዶታል። ከዛ በኋላ እዚህ ጋር ፕሮሰስ እያደረገ ነው ኒዮሎጂውን ትራዲሽናል እንጀራ ፕሪፓሬሽን ምናምን ነገር እያለ ሶስቱን ሰርችንጉን ጨረሰ። ከዛ አዘ ፋይናል አንሰር ያቀረበልን እንጀራ ኢዝ ትራዲሽናሊ ሜድ ዩዚንግ ጤፍ ፍሎር which is native to ኢትዮጵያ ምናምን ነገር ብሎ ስለ እንጀራ ሪሌትድ የሆነ ነገር ይመልስልናል ማለት ነው። ለምሳሌ ሌትስ አስክ ራንደም የሆነ ትሬን ካላደረግነው ኒዮሎጂ ቤዝ ውጭ የሆነ ነገር ጠይቀው። ሌትስ ሴይ አሁን ስለ ራግ ዋት ኢዝ ራግ ብለው ለምሳሌ ኒዮሎጂ ቤዛችን ላይ ስለ ራግ ምንም ነገር አላልነውም። ስለዚህ ስለ ራግ መመለስ አይኖርበትም ማለት ነው። ቴስት እናደርገው። እሱ ጥያቄውን ወሰደ። ዋት ኢዝ ራግ ነው የሚለው። ሶ ኒዮሎጂ ቤዙ ላይ ሰርች እያደረገ ነው። ራግ ብሎ ሰርች እያደረገ ነው። ኪወርዱን ወስዶ ሶ ኒዮሎጂ ቤዙ ላይ ያለው ስለ እንጀራ ነው። ስለ እንጀራ ነው ሰርች እያደረገ ያለው። አሁንም እዚህ ጋርም ስለ እንጀራ ነው ሰርች እያደረገ ያለው። ሶስተኛም አሁንም ስለ እንጀራ ነው ሰርች እያደረገ ያለው። አሁንም ስለ እንጀራ እዚህ ጋር ሰርች እያደረገ ነው። ሰው ስለ ራግ ሊያገኝ አልቻለም ማለት ነው። ምንድነው የሚለን አሁን መጨረሻ ላይ የሚሰጠን መልስ it seems there might be a misunderstanding. The term rag doesn't directly related to Ethiopian cousin based on the neology I have. However, if you are referring to ምናምን ነገር or alternatively if you are asking about injera which is Ethiopian cousin here is a summary ምናምን ብሎ ስለ እንጀራ ነገር ይነግረና and then finally if you would like more detail or if you mean something else by rag ይለናል ማለት ነው። ስለዚህ አሁን ያደረግነው የሰራነው ቻትቦት ስለ እንጀራ ብቻ የሚያውቅ ስለዛ ኮንቴክስት ስንጠይቀው በተመሳሳይ እንደዚህ አይነት መልስ ይሰጠናል ማለት ነው። ስለዚህ the importance of building rag ለከስተማይዝድ የሆነ ኒዮሎጂ ቤዝ እና ከስተማይዝድ ለሆነ ዩዝ ኬዝ ምንድነው based on the knowledge or the data we have ያለውን ኦልሬዲ ትሬንድ የሆነውን ቤዝ ሞዴል LLM ሞዴል ለኛ ወደምንፈልገው ነገር መጠቀም እንድንችል ያደርገናል ማለት ነው። ሶ ቴንክ ዩ ጋይስ። ናው ጥያቄ ካለ መመለስ አለው ማለት ነው። ማቀፈው ጥያቄ አለ? አንድ ጥያቄ አለኝ። ስላኩ ላይ የተለቀቁት የዩቲዩብ ቪዲዮ አለና
እዛ ላይ ሞዴሉን ቢውልድ ሲያደርግ የሚጠቀማቸው ላይ የሆነ ክፍያ ነገር እንዳለው አሳይቶን ነበርና እኛ የምንሰራበት ሞዴል ቢውልድ የምናደርግበት ክፍያ ይጠይቀናል ወይስ ሙሉ ቱሎቹ ፍሪ ናቸው? ኦኬ ያ ቤዚካሊ አብዛኞቹ አሁን ላይ ዲፕሲክ ቻት ጂፒቲ ኦር ምናምን ነገር ይጠይቃሉ። ሶ ዋት አይ ሪኮመንድ ዩ ጋይስ የመጀመሪያው ሃጊንግ ፌስ ላይ ኦፕን ሶርስ የሆኑ ሞዴሎችን ሰርች አድርጉ። ጀስት ሃጊንግ ፌስ ላይ ሄዳችሁ ላይክ ዴር አር ባንች ኦፍ ሞዴልስ ፍሪ ማለት ነው። እነሱን ቼክ አድርጉ። ከዛ ሁለተኛ ደግሞ ጉግል ኤአይ ስቱዲዮ ትሄዱና ኦኬ የታለ ስክሪን ኦኬ ሊንኩን ለማታውቁት እንትን ለምትል ሼር አድርጋችኋለሁ። ይሄኛው ጀስት የጉግል ስቱዲዮ ነው። ሁለት ወር ሶስት ነገር ማድረግ ትችላላችሁ። እዚህ ላይክ ጉግል ሌተስት ፕሮዳክቶችን ሪሊዝ ለፕሮዳክሽን ሪሊዝ ከማድረጉ በፊት ልክ እንደ ቴስት ቤድ ኦር እንደምናምን እዚህ ነው ላውንች የሚያደርገው። ስለዚህ አሁን ለምሳሌ ፕሮዳክሽን ላይ ያለው 2.5 ፕሮ ነው። ኖርማል ጀሚናይ እንትን ላይ አለው ሊሚቴሽን። ከዛ በኋላ ፕሮ ሰብስክራይብ አድርጉ ምናምን ነገር ይላል። ግን እዚህ ጋር ፍሪሊ መጠቀም ትችላላችሁ። አንድ ለኖርማል ለኤክስፐሪመንቲንጋችሁ ማለት ነው። ሌላም ፊቸሮች አሉት እርግጥ እሱን ቼክ አድርጉ። ከዛ ሁለተኛ ደግሞ ፍሪ ኤፒአይ ሬት ሊሚትም አለው። ሶ ዩ ካን ጎ ሄር ኤንድ እና ጌት ኤፒአይ ኪ ብላችሁ ኤፒአይ ኪ ጀነሬት አድርጋችሁ መጠቀም ትችላላችሁ። ያለው ሊሚት ግን እስከተወሰነ ጊዜ ለተወሰነ ያክል ያሰራችኋል። ሶስተኛ አማራጭ ደግሞ if you guys have ጥሩ የሆነ ዲሰንት የሚባል አይነት ኮምፒውተር ኦላማ ትሄዱና ኤኒ ካይንድ ኦፍ ኦፕን ሶርስ ሞዴሎችን ሎካሊ ዳውንሎድ ማድረግ ትችላላችሁ። ኦላማ ወይንም ደግሞ ኤልኤልኤም ስቱዲዮ ከሁለት አንዱ። እነዚህ አሁን ያልኳቸውን ሪሶርሶች ሼር አደርጋችኋለሁ ሊንኮቹ። ጥያቄ ያለ ሌላ? ይሄ ላይክ ሪኮርዲንጉ ይለቀቃል እዛው ስላክ ላይ? ኦኬ የዛሬው ሴሽን ኦኬ ያ ሹር ሼር አደርጋችኋለሁ። ኦኬ በጣም አሪፍ። ሶ ጋይስ ዛሬ ኦኬ ጌታ አሁን ኦኬ ቴንክ ዩ አመሰግናለሁ። ስለ ፕሬዘንቴሽኑ አሪፍ ነበረ። እኔ የምጠይቀው ከመጀመሪያ ጀምሬ ከቢዝነስ አንደርስታንዲንጉ ላይ የምንሰራው ብሩት ኤአይ ቡት ሶሉሽናችን ስኮፓ ምን ያህል ነው የሚለው ነው። አንደኛ አሁን እንደ ባንኪንግ ወይም ፋይናንሻል ስንል አሁን ብዙ አይነት ስኮፖች ይኖራሉ። ለምሳሌ እንደ ከስተመር ሳፖርት ሊሆን ይችላል፣ ሪስክ አናላይሲስ፣ እንደ ፍራውድ እንዲሁም ኢንተርናል አሲስታንስ ሊሆን ይችላል። የኛ የምንሰራት ቡታችን ወይም እቺ ኤአይ አሲስታንሷ ምን ላይ ነው ፎከስ የምታደርገው የሚለውን ነው የመጀመሪያ ጥያቄ። ኦኬ ሁለተኛ ደግሞ ዳታችንን አሁን ከተለያዩ ዌብሳይቶች ነው ስክራፕ የምናደርገው። ባለፈው ሸር አድርገህልናል። ለምሳሌ የኢትዮጵያ ባንኮች አሉ።
አንደኛ የመጀመሪያው የተለያየ እንትኖች ይኖራቸዋል። ለምሳሌ አሁን ከፕሮዳክት ቤዝ ብናያቸው አቢሲኒያ ባንክ ወይም አዋሽ ባንክ ወይም እንዲሁም ዳሽን ባንክ ሁሎችም የተለያየ እንትን ያላቸው። ለምሳሌ ፕሮዳክት ብንል አሁን የአዋሽ ባንክ እና የአቢሲኒያ ባንክ የሚያቀርቡት ፕሮዳክቶች ይለያያሉ። ሁለቶችም የተለያየ እንትኖች ያላቸው። ስለዚህ ሁሉንም በአንድ ላይ ስናደርገው ኮንፊውዥን አይፈጥርም ወይ? ዳታውን የተለያየ ሚስ አንደርስታንዲንግ አይኖርም ወይ ዳታቸው ጋር? ለሁሉም ባንክ እንደ አንድ ኤአይ ሶሉሽን ዲዛይን ማድረጋችን ኢፌክት አይኖረውም ወይ የሚለው ነው። ፕላስ ዳታችን ስክራፕ ካደረግን በኋላስ በምን አይነት ስትራክቸር ነው? በዶክመንት ቤዝድ ነው የምናደርገው? በኤልኤልኤም ቤዝድ ሞዴላችን ስታንዳርድ ለማድረግ ዶክመንት ቤዝድ ነው ወይስ ሪሌሽናል ዳታ ነው የምናስቀምጠው? ጀስት ላይክ ሮ እና ኮለመን ዋይዝ የሆነ ማለት ነው። ሰው እነዚህ ጥያቄዎች ናቸው ትንሽ ኮንፊውዝ ያደረጉ። በጣም ናይስ፣ አሪፍ ናይስ የሆኑ ጥያቄዎች ናቸው። የመጀመሪያ የስኮፕ ዋይዝ ላይክ ዲፋይን ያደረግነው ጀስት ፋይናንሻል ሊትሬሲ ላይ ሳፖርት የምታደርግ ቻት ቦት ነው ያልነው። ስለዚህ ላይክ ስኮፓን ማስፋትም ማጥበብም ኢዝ በቲሙ የኤክስኪዩሽን ስፒድ ዲፔንድ ያደርጋል ማለት ነው። ባለፈው ምን እንዳወራ ነው ጀስት ፋይናንሻል ሊትሬሲ ብለን ከኖርማል ሃው ቱ ሴቭ ኦር ደግሞ ሃው ቱ መኒ ብለን ዋት ኢዝ መኒ ብለን እስከ ኢንቨስትመንት ኦር አድቫንስድ የሆኑ ፋይናንሻል ኮንሰፕቶች ሊኖሩ ይችላሉ አይደለም። ስለዚህ ከዛ አንጻር ኢንስቴድ ኦፍ አሁን ይሄኛውን ነገር ፓዝ ተከተሉ ብለን እኛ ሊሚት ማድረግ አንፈልግም። ሶስቱ ስኮፕ ኦፕን ይሁንና እናንተ መሄድ እስከፈለጋችሁበትና ሞር ዲፕ ኤክስፕሎር ማድረግ ወደ ፈለጋችሁበት መንገድ ብትሄዱ እኛ በደንብ ፕሪፈር እናደርጋለን። የመጀመሪያው እንድ የሁለተኛው ደግሞ ሀው ዳታ እንዴት ነው አንደል የምናደርገው እንዴት ነው ስቶር የምናደርገው የሚለው አይገስ እንትን ላይ አይተህ ከሆነ ጌታ አሁን የግሩፓችሁ ድራይቭ ላይ ኒዮሎጂ ቤዝ ክሬሽን ሚል ፋይል ሼር አድርገን ነበረ። እዛ ጋ እንዴት ሶርስ ማድረግ እንዳለባችሁ ዳታውን ምን አይነት ዳታ ጋዘር ማድረግ እንዳለባችሁ እንዲሁም ደግሞ እንዴት ስቶር ማድረግ እንዳለባችሁ እዛ ላይ ከነ ምሳሌ ያስቀምጣል። እሱን አንድ ቼክ አድርገው ማለት ነው። ከዛ እሱን ላይክ ቼክ ስታደርገው እዛ ላይ ለሶስተኛው ጥያቄ አብሮ መልስ የሚሆን ነገር አለ። ላይክ ዳታ ኮንፊውዥን አይፈጠርም ወይ ከባንክ ቱ ባንክ ያላቸው ፕሮዳክት ኤንድ ሰርቪስ ስለሚለያይ የሚለው ማለት ነው። ለምሳሌ እዚህ ጋር ምንድነው የምናደርገው? ላይክ ጥያቄው ጀነራል ጥያቄ ከሆነ ለምሳሌ how to save or something ከሆነ አጠቃላይ ካላት ኒዮሎጂ ቤዝ ስለ ሴቪንግ የሚሆን ነገር ትመልሳለች ማለት ነው። ከዛ ደግሞ ኒዮሎጂ ቤዛችን ላይ ታው ከሆነ ሶርስ እያለን አሚን ዳታ ኦኬ ነገሩ አይገስ ሼር ማድረግ ይሻላል መሰለኝ ይሄንን ነገር አንተ ስለሆነ እዚህ ጋር ሼር ላድርግና እያልኩ ያለው ዶክመንት ይሄኛው ነው አለ የሁላችሁም ግሩፕ ላይ ሼር ተደርጓል። ኒዮሎጂ ቤዝ ክሬሽን ኤንድ ጋይድላይን የሚለው ማለት ነው። እዚህ ጋር የቴት ሶርስ ማድረግ እንዳለባችሁ ነው። እዚህ ጋር ስናይ ስትራክቸር ዳታውን ጉግል ሺት ላይ ታደርጉትና በኋላ ቲኤስቪ ሆኖ ወር ደግሞ ወደ ጄሰን ተቀይሮ በመጠቀም ስለሚቻል ማለት ነው። አይዲ ይኖረዋል የዳታው ማለት ነው። ሁለተኛው ኮንተንቱ አለ፣ ላንጉጁ አለ፣ ቶፒክ አለ፣ ሶርስ ኔም አለ፣ ሶርስ ዩአርኤል አለ። ከዛ በኋላ ደግሞ ይሄኛው ራሳችሁ ኖት እንትን ይዛችሁ የምትቀጥሉበት ነው። ለምሳሌ ከመጀመሪያው ብንሄድ ሌትስ ሴይ የቶፒክ አይነት ቅድም ሜንሽን እንዳደረግከው አንተ ልክ ስኮፕ ላይ ጠየቀው ማለት ነው። የቶፒክ ወር ደግሞ የስኮፕ ካታጎሪ እንመርጣለን ማለት ለምሳሌ ስለ ሴቪንግ ከሆነ ሴቪንግ አለ፣ ኢንቨስቲንግ ከሆነ ኢንቨስቲንግ አለ ምናምን እያለን ቶፒኮች ይኖሩናል። ስለዚህ ለምሳሌ ይሄኛው ኤስኤቪ 001 አልኩት። ለምንድነው ሴቪንግ 1 ቶፒካችን ከሴቪንግ ጋር ሪሌትድ ሪደብል ለማድረግ ማለት ነው። ኮንተንቱ ሴቪንግ ሚንስ የሆነ ኮንተንት አለ፣ ቋንቋው እንግሊዘኛ ነው ይለናል። ከዛ ትራንስሌት ስናደርገው ያው ወደ አማርኛ እናደርገዋለን ማለት ነው። እንዲሁም አይዲውንም እንቀይረዋለን። ቶፒኩ ተመሳሳይ ነው።
ከዛ በኋላ እዚህ ጋር ይሄኛው ለምሳሌ ሲቢኢ ዌብሳይት ላይ ሊሆን ይችላል ያገኘነው ኦር ዌሬቨር። ከዛ ደግሞ ዩአርኤሉ ይኖረናል የዛኛው ማለት ነው። ምክንያቱም ቅድም ሰርች ሲያደርግ አይታችሁት ከሆነ ሜታዳታ አብረን ታግ እናደርጋለን እንዳልኩት እነዚህኞቹ ሜታዳታ ታግ ስለምናደርግ ዩዘሩ ኢቭን ክሮስ ሪፈር ማድረግ ቢፈልግ እዛ ላይ ሪፈር እንዲያደርግ ያስችለዋል ማለት ነው። ስለዚህ በዚህ መልኩ ዳታችን ስቶር እና ሴቭ ካደረግነው ያ ያልከው ላይክ ቻት ቦቱ የመልስ ኮንፊውዥን አይኖርበትም። ለምሳሌ የንግድ ባንክ ከሆነ እኔ አካውንት መክፈት የምፈልገው how to open CBE ባንክ አካውንት ነው የምለው። ስለዚህ እዚህ ጋር ሰርች ሲያደርግልን ወይንም ደግሞ የሲሚላሪቲ ሰርቹን ሲሰራልን ሁለት ኪወርዶችን ይወስዳል። ለምሳሌ ሲቢኢ የሚል ነገር አለ የባንኩ ስም ማለት ነው። ሁለተኛው ደግሞ ምንድነው ኦፕን ባንክ አካውንት የሚለው ማለት ነው። ስለዚህ ቤዝድ ኦን ዳት ኮንቴክስት ስለሆነ የሚፈልገው it doesn't matter ችግር የለውም። አይ ሆፕ ካልመለስኩት እንደገና መመለስ እችላለሁ። ቴንክ ዩ ግልጽ ነው። አሪፍ ጥያቄ ነበረ። ሌላ ጥያቄ ካለ እንትኑ ጋር ደግሞ ባለፈው ዳታ ዶት ስቶክ ማርኬት የሚል እናንተ የሰራችኋት ነበረች የባንኮችን ዌብሳይት ታገኛላችሁ ብሎ ነበር እና ዌብሳይቶችን ላገኘው አልቻልኩም። ሌሎችን ኢንፎርሜሽን እናገኛለን፣ ግን የባንኮችን ዌብሳይት ያንን ባንኮችን ስክራፕ ለማድረግ ዳታውን እዛ ጋር ላገኘው አልቻልኩም። ሜቢ ሌላ የሚገኝበት ወይ አለ በአንድ ቦታ ላይ። ኦኬ ዳታ ቡጋ ዌብሳይታችን የለም። አዎ እዛ ጋር ብዙ አብዛኛው የፋይናንሻል ዳታዎች ነው ያሉት እንጂ እና እንደዚህ ስልኮች፣ ኢሜይሎች ምናምን ነው ያሉት፣ ዌብሳይት የላቸውም። ኦኬ እሱን በቃ እዛ ላይ ነገ ማታ ኦር ሰኞ ጠዋት አድ እናደርገዋለን የሁሉንም ባንኮች። ኦኬ ምን አለ ምን አለ እጅ አውጥታል መመለስ በጥያቄ መጠየቅ ትችላለህ። እስከዛ ቴክስት ላይ ተጠይቁ ካሉ ማይኩ አይሰራም መሰለኝ። ምን አለና ቴክስት ልኳል። ፍሪሊ ስክራፕ ማድረግ እንችላለን ዌብሳይቶችን ነው የሚለው። ኦኬ how can we get illegal way to get information from financial sites? ኦኬ ያ እሱ የመጀመሪያው ጀስት ያ ስክራፕ ነው። እሱን ስክራፕ ለማድረግ በሁለት መንገድ ባለፈው እንዳወራ ነው። አይዘር ፓይ ስክራፕ ትችላላችሁ። ሁለተኛ ደግሞ ሞር ለኤልኤልኤም ሪሌቨንት የሆነ ነገር እናደርግ ካላችሁ ደግሞ ሼር ላደርጋችሁ ሊንክ ፋየር ክራውለር የሚባል አለ። ስላክ ላይ ሼር አድርጋችኋለሁ እሱንም። ኦኬ በጣም አሪፍ ጥያቄ ከሌለ አሪፍ ነበረ ቆይታችን። እዚህ ጋር ማቆም እንችላለን እና ኦኬ የፋይናል ዲስከሽን ፖይንታችን አም ሶሪ አብዛኛውን የሚያስማማ ሰዓት መምረጥ ከቻልን ፕሮፖዝ የምታደርጉትን ነገር ተናገሩና ተወያይተን በአንዱ ፊክስ እናድርግና ፕሮፖዝ የምታደርጉትን አይዘር ቴክስት አድርጎ ኦር ደግሞ እዚህ ቻት ላይ አሁን ኦር ደግሞ ተናገሩና የጋራ ሰዓት እንምረጥ።
ቻቱ ላይ የተጠየቀ ጥያቄ አለ እና የሚለው ስላኩ ፍሪ ትሪያል ላይ ነው ያለው እና በዛው መቀጠል ይቻላል በፍሪ ትሪያሉ ማለት ሊያልቅ ነው መሰለኝ እና ምንድን ነው ቀጣይ የሚሆነው? ያ እሱ ኦኬ፣ በዚሁ እንቀጥላለን፣ ችግር የለውም። ሰዓት ፕሮፖዝ የምታደርጉት የለም? ዛሬ የተገናኘንበት ይህ ሰዓት ለሁላችሁም ያስማማል? ስምታ መስማማት ነው ወይስ አለመስማማት? አለ ነው